ሀይ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ጓደኞቼ እንዴት ናችሁ? ያመና ፋሚሊዎች። አይ ይቺ ጦጣ ተኝታለች ብዬ ቤት እያጸዳሁ ነበረ፣ ተነሳችብኝ። ያው ማሚዬ ለምንድን ነው የተነሳሽ? አሁን አንቺ ፈልፈላ ለምን? እንዴት አድርጌ አሁን ልስራሽ? ስትመልስልኝ ደግሞ በይ አሁን የተኛሽበትን አልጋ ላስተካክሉ አይደለም አንሽንታ። ኧረ ቤቱ እንዴት እንደሚያስጠላ የምኝታ ቤት ነው። በነገራችን ላይ የምኝታ ቤቱ ይሄን ይመስላል። ቁምሳጥን የለኝም፣ ልብሴ እንዳለ እዚህ ውስጥ ነው ያለው። ቁምሳጥን የሌለብኝ ምክንያት አልገዛውም። በቃ ለተነውሪ ብዬ ነው። እማ ነይ እናቴ። ሳሎኑን ዝም ብዬ ምንም ድምፅ ሳላሰማ ነበረ የሰራሁት፣ ለምን ያጸዳሁት፣ ለምን ተኝታለች ብዬ ማለት ነው። አሁን ደግሞ እቺ ፈልፈላ ተነሳች። ቆይ ቆሻሻውን እናንሳልሽ። ያው ግድ አይደለ? አሁን መወልወል ብቻ ነው የሚቀረኝ መሬቱን። ምንድን ነው የምትይው? መብራቱን ላብራላችሁ። ይሄ ደግሞ ኩሽናው ነው። ኩሽና እንግዲህ ኩሽና በነገራችን ላይ በጣም ጠባብ ነች። ያው ግን አልተስተካከለችም። መደርደሪያችን ዘመናዊ ክችን ካቢኔታችን ይሄ ነው። ይሄን ይመስላል ማለት ነው። ይሄ ገና አልተስተካከለም። ያው ይጸዳል። እኛ መደርደሪያ ይሄ ነው። አቅም ሲኖር ደግሞ አቅም ስንፈጥር እግዚአብሔር ካለ ኑሮ ከተስተካከለ ኪችን ካቢኔት አሰራለሁ ብዬ አስባለሁ። እግዚአብሔር ካለ ማለት ነው። ካላለም በዝቹ እንኖራለን እንሞታለን ማለት ነው። ከምን በላይ ግን አሁን ያስጠላኝ በጣም ቁምሳጥን መግዛት እፈልጋለሁ፣ ግን አቅም ከየት አባቱ ይምጣ ማለት ልብሴ እንደዚህ ሆኖ በጣም የሚያስጠላኝ ሁሌ በገባው ቁጥር መኝታ ቤት በጣም የሚያስጠላው። እናቴ ነይ ነይ ነይ፣ አልጋውን እናጽዳውሽ። ነይ እና እናንጥፈው እና አልጋችን እናነጥፋለን። አሁን ታይ እሺ ማግያ አሁን መኝታ ቤታችንን እናጽዳው እና እናፍሰው። እሺ እኔ ከእንቅልፌ ተነስቻለሁ ነው አይደለም? እሺ በነገራችን ላይ ቤተሰቦች አልጋውን አላነጥፈውም። ለምን? እማዬ አብራ ስለምትተኛ ከኔ ጋር ያው ፌስታልም ምንም አደርጋለሁ። በእርግጥ ፍራሹ እንዳይጎዳ እያልኩ ግን መናፈስ ስላለበት እንደዚህ ዝም ብዬ ነው እንትኑ ክፍቱን የማውለው ማለት ነው። እኔ ደፈልሽ በቃ አሁን እንደዚህ ሆኖ ይውላል ማለት ነው። አልጋ ማንጠፍ ምናምን እኔ ጋ የለም። ለምን መሰላችሁ? ራሷን የቻለ ነገር ስለሌላት ማለት ነው። ከኔ ጋር ስለሆነ አብራ የምተኘው ያው ሽንት ምናምን አለ አይደለ? ዝም ብላ ስለምታድር ፓምፐርስ አልጠቀምላትም። ታውቃላችሁ በአሁኑ ሰዓት የፓምፐርስ ዋጋ ስንት እንደሆነ። እንደ አቅሜቴ ስለሆነ የምንኖረው ፌስታል አደርግላት እና ከስር ጠዋት እንዳለ እንደዚህ አነሳሳዋለሁ ማለት ነው። በሽታ እንዳይፈጠር ምናምን ነገር ማየ በእኔ አንሶላችንን እናጥባለን። እሺ ቤታችንን እንወለውላለን። ሳሎኑ እንግዲህ መወልወል ነው የሚቀረው። ንጹህ ንጹህ ነው። በርግጥ ግን በየቀኑ ነው የምወለውለው። ህፃን ስላለች ለእሷ ንጽህና ስል በየቀኑ ነው የምፈጋበት ማለት ነው። ማማያ እማ ነይ እንጂ እናጽዳ ሳሎናችንን ቶሎ በይ። እዚህ ደግሞ ሳሎኔ እንትን ይሄ ምንድነው ስሙ? ሶፋይች ኤል ነች። ኤል ሼፕ ነች። እኔ ትንሽ ነች። ጨርቅ አንሶላ ነው የተጠቀምኩባት እንዳትቆሽሽብኝ ማለት ነው። እንዳልኳችሁ አሁንም አቅም ስፈጥር ደግሞ የሶፋ ልብስ መግዛት እፈልጋለሁ። በጣም ብዙ ያልተስተካከሉ ነገሮች አሉ። በነገራችን ላይ ቤቴ እንደዚህ እያስጎበኛችሁ ነው። እዛ ጋር ደግሞ አልጋ አለ። ሳሎን ላይ አልጋ ልጥሉ ትችላላችሁ። እውነት ነው። እኔማ አልወድም ሳሎን ላይ አልጋ፣ ግን ሳሎኑ በጣም ሰፊ ስለሆነ ያው የማረግበት ሳጣ አንዱን አልጋ አምጥቼ እዛ ጋር አስቀመጥኩት ማለት ነው። ወደፊት ግን እግዚአብሔር ካለ ብር ካለኝ
ዩቲዩብ ሞኔታይዝ ሆኖ ብር ቢኖረኝ ብዬ አስባለሁ። እዛ ጋር የምግብ ጠረጴዛ መግዛት እፈልጋለሁ። በጣም ብዙ ነገሮች የሚስተካከሉ ነገሮች አሉ። ቤቴን ቀለም መቀባት እፈልጋለሁ። በጅብሰን ብቻ ነው ያለው። ግቢን ማሰራት እፈልጋለሁ። በጣም ብዙ ነገር እፈልጋለሁ። ሴት ልጅ ኮተቷ ብዙ ነው በነገራችን ላይ። ለጊዜው ግን እናቴን ንቅ ያርገኝ። እኔ እናቴን እስኪዮ እዚህ ጋር ደግሞ ቲቪ ያለች ቲቪ ስታንድ ታስቃለች። እኔ ግልጹ ነው የማወራው ነገራችን ላይ ሪያልቲውን ነው የማወራው። ቲቪ 24 ኢንቿ ባለ ቦርጫማ የድሮዋ ነች ማለት ነው። እሷንም ደግሞ በጣም አጠቃላይ ወደፊት በጣም ብዙ ነገሮች መቀየር የምፈልጋቸው ግን ደግሞ ተመስገን ነው በዚህ ልኖርበት ከኔ በታች ያለ ሰው ስላለ ማለት ነው። እና ይህን ይመስላል ውዶችዬ። በተረፈ በነገራችን ሞልወል ምናምን ነው የሚቀረኝ። እሱ ነገር ግን አልቀርጽላችሁም ቪዲዮ እንዳይረዝምብኝ ማለት ነው። ያለውን እስቲ ቤቴን ጎብኙልኝ። ይችን ትመስላለች። ሳሎን ይች ነች። የማየ ፎቶ 1 ዓመቷ ሞልቷት እዛ ማዶ አንጠልጥዬዋለሁ። እኔ ደግሞ የቀለበት እዛ ማዶ ነው ያለው። እሺ እማዬ በይ ቻው በያቸውማ። ባይ ባይ ተብላችኋል። እስቲ በነገራችን ላይ ሰብስክራይብ አድርጉ፣ ቪዲዮ እዩልኝ። ወደፊት ማን ያውቃል የሆነ አንዳንድ ነገር የምሰራበት ቻናል ሊሆን ይችላል። ሰዓቴን እንዲሞላልኝ እርዱኝ። ማለት እኔ ስራ የለኝም፣ ቤት ውስጥ ነው ያለሁት። ከዚች ፈልፈላ ጋር ስላፋ ነው ሙሎ ሌደ ምንም ሳረግ አልሆንም። በነገራችን ላይ ቁጭ ብዬ ነው ሙሎ ከሷ ጋር እና ቁጭ ብዬ ዩቲዩብ ደግሞ ቢሰራልኝ ቢቆጥርልኝ አንድ የገቢ ምንጭ መፍጠር ነው የሚሆን በአሁን ሰዓት ማለት ነው። እና ታውቁታላቸው የኢትዮጵያን የኑሮ ውድነት ምን ጣሪያ እንደነካ ማለት ነው። ከእጅ ወዳፍ ነው እየኖርን ያለ ነው። እና ሰዓት እንዲሞላልኝ ቪዲዮ እዩልኝ፣ ልብስ ገባ ኑልኝ እየተናዘዝኩ ነው። እና ቪዲዮ አላስረስምባችሁ፣ በሰላም ዋሉ። የመጋረጃ በነገራችን ትንሽ ነች መጋረጃ። ይኸው እንግዲህ ኧረ በስመ አብ ይህን አልጋ በጣም ማንሳት እፈልጋለሁ፣ ግን እዚህ ጋር ምን ቁጭ ላርግበት? እስቲ እናንተ ንገሩኝ፣ ምን ቁጭ ላርግበት? እዚህ ጋር በጣም የሚያስጠላኝ ቪዲዮ ውስጥ መቅረጽም አልፈልግም፣ ግን ለእናንተ ለቤተሰቦቼ ምንም መደበቅ ስለማልችል እና እንደዚህ ነው እላችኋለሁ። ቪዲዮ እንዳላበዘባችሁ። ቻው፣ መልካም ቀን፣ መልካም ውሎ። ማማዬ ባባይ ባያቸውማ። ቻው ባያቸው። ባይ